ሰላም ቤተሰብ እንዴት ናችሁ? አማን ናችሁ ወይ? ዛሬ ምን ቀን ነው? ስፔሻሊ ያው የዩኒቲ ተማሪዎች ቀኑን በደንብ ያውቁታል። የ2018 የዩኒቲ ተማሪዎች ዛሬ ይመረቃሉ። ከነሱ መካከል አንዷ እህቴ ናት። ዛሬ የእህቴንም ደስታ አብረን እንውላለን ማለት ነው። አንዳንድ ስጦታዎች አሉ። ያው የሷንም ሪአክሽን እናያለን ማለት ነው። ይመቻችሁ። ጊፍትም የሚሆነው ያው ሂማኔር እንደጀመርኩ ታውቃላችሁ። ሂማኔር እንሰጣታለን። ሁለተኛው ጊፍት ደግሞ ካስታወሳችሁ ለልደታ ውሻ ሸጥቻት ነበረ። ያው ውሻ አሁን አድጋ በቃ ቦታ አጨናንቀዋለች። ቦታ በጣም እየያዘች ነውና ለውሻ ምቱን አልጋ ይዘንላታል። እንግዲህ ሪአክሽኗን አብረን ያለን። ይመቻችሁ። ቦታው ላይ የመጣው ሰው ያውቀዋል። ወዳጅነት እንዲህ ሲጨናነቅ አይቼው አላውቅም። በቃ ፓርኪንግ ቦታ የለም ነበረ። በጣም ብዙ ሰው ነበረ። በዚህ አጋጣሚ ሁላችሁም እንኳን ደስ አላችሁ ማለት ፈልጋለሁ። እኛም ያው ቦታ አተን ላይ ነበረ። ያው ከላይ ሆነን ነበር ስንከታተል የነበረው። በስተ መጨረሻ ጨርሳለች። ምሳም ተበላ። ወደ ማታ ደግሞ እራት 2000 አበሻ ሄድን። ያው የዳንሰኛ ምት ስለሆነች ትንሽ ዳንስ ነገር ያስፈልጋታል ብለን ጥልፍም እያስተማሯቸው ነበር። በቃ መድረክ ለውተን አስጨነቅናቸው። እኔም እዚህ ጋር ትንሽ ወዝወዝ ለማለት ሞክሬያለሁ። አሪፍ ጊዜ ነበረ። አሁን ወደ ስጦታው ደስ ብሏታል። ያራዳሉ